የሰሞኑን የሊቀ መዘምራን ቴዎድሮስ ዮሴፍን የእውነት እያመመኝ ነው የሰማሁት። የእውነት በጣም እያመመኝ። ምክንያቱም አንዳንዴ ኦርቶዶክሳውያን ጠላቶቻችን ሁለት በአንድ ነው የመጡብን። አንድ ሞታችን ምንም ጥርጥር የለውም እየገደሉ፣ ሁለተኛ የኛ የምንላቸውን ሰዎች ከኛ በመለየት ነው የመጡብን። የኛ ከምንላቸው አገልጋዮች ጋር እንድንለያይ ነው የመጡብንና እንንቃ፣ ቆም ብለን እንንቃ። መንቃት መቻል አለብን። ገዳዮቻችን በአንዴ ሁለቴ ነው እየገደሉን ያሉት። ቢችሉ 3 4 መጨመር ይፈልጋሉ። ቆም ብለን ከሞታችን እኩል ሌላ ሞት አንሙት። ምንም ጥርጥር የለውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምናከብራቸው አገልጋዮች መካከል ሊቀ መዘምራን ቴዎድሮስ ዮሴፍ አንዱ ናቸው። በጣም ብዙ ተገልግለንባቸዋል። የተናገሩት ነገር ትክክል አይደለም። አዎ ትክክል አይደለም። እንዲህ አይነት ጸጋቸው ሌላ የሆኑ ንግግር ያልሆኑ ሲናገሩ ማስተዋል መቻል አለበት። ሊቀ መዘምራን ማስተዋል ነበረባቸው። ትክክል አይደለም። የእሳቸው ጸጋ መዘመር ነው። ግን ከኛ ሊነጥሉብን ስለመጡ ግዴላችሁም ቆም ብለን እናስብ። በብዙ ያገለገሉን ይበልጣል አንድ ቀን ተናግረዋል ብለው ከሚሉት ጠላቶቻችን በምንም መልኩ ገብተው እኛን መሰንጠቅ ነው የሚፈልጉት። ግድ የለም። ሊቀ መዘምራን ተሳስተው ከሆኑ እንኳን በቅርብ ባሉ ሰዎች እንዲመከሩ ምንድነው ያሉት ተብሎ እንዲመረመሩ ይደረግ እንጂ የደቡብ ፍርድ እንድንሄድባቸው አይሁን። ግድ የለም። በእሳቸው ዝማሬ ያልተጽናና የለም። በእርግጠኝነት ኦርቶዶክሳውያን አሁን ከምንሰማው ዝማሬ ከ50% በማይተናነስ የሊቀ መዘምራን ቴዎድሮስ ዮሴፍ ነው። አሸማቀን ከአገልግሎት ለማጥፋት እንደዛ አይደለም። የሰሩት ስህተት ምንም ጥርጥር የለውም ስህተት ነው። እኛ የተናገርነው የትኛዎቹን ቅድም እንደሆነ ነግረናቸዋል። ስለዚህ እንደው ቆም ብለንም ሁለት ነገር እንዳይገሉብን ገዳዮቻችን ሁለት ነገር እንዳያሳጡን፣ ኦርቶዶክሳውያንን በሕይወት አሳጥተውናል። በቁም ደግሞ አገልጋዮችን መነጠል ላይ ነው የመጡትና ይሄ ደግሞ ቅድም ታሟል ብዬ ከነገርኳቸው ሰዎች አንደኛው ሰው እንዳይኖረን ነበር ማድረግ የመጀመሪያ ስራቸው። ቅድም መጀመሪያ ላይ ታሟል ያልኳችሁ ሰው መጀመሪያ ያደረጉት ሰው ማሳጣት ነበረ ቤተክርስቲያንን። ግን የወላድ መካን አልነበረችም ቤተክርስቲያን። አስገቡና የተቀበልናቸውን ሰዎች ይዘውብን ወጡ። ባዶ የምንቀር መስሏቸው። ይተካል፣ እግዚአብሔር ይተካል። ዲያቆን አቤል መክብብ ብሎታል በጣም በሚገርም መልኩ። ይተካል አገልጋይ ተተክተው መጥቷል። ሊቀ መዘምራን ዶክተር አልኩኝ፣ እግዚአብሔር ያድላቸው። ዶክተር ሬቱም ችግር የለውም ከሆነ በቅርብ ያላችሁ ምከሯቸው። መመከር ከሆነ ተሳሳቱ ከሆነም ልጆች ጥሯቸው እንጂ እንደው ከአገልግሎት ለመነጠል የሚደረገው ሂደት አካሄዱ ስህተት ስላልሆነ አንዳንዴ በቤተ ክህነት ውስጥም ቅርብ የሆኑ ለእሳቸው የሚመስሉ ክፉ ቀንን የጠበቁ እሰይ ብለው የተነሱ አገልጋይ የሚመስሉ ሰዎችንም አይተናል። ሰው የወደቀ ዛፍ ዛቢያ ይበዛበታል። ኖ አይደለም፣ እግዚአብሔር እንደዛ ያስኬድም። የሁላችንም ክፉ ቀን አለን። ያ ክፉ ቀን ግን እኛው ክርስቲያኖች ለእኛው ክርስቲያኖች እንቶ የተሰደቡ ቲክቶከሮች ቢኖሩ፣ የተሰደቡ ዩቲዩበሮች ቢኖሩ፣ የተሰደቡ ምናምን ቢኖሩ ለምን እንደተሰደበ ስለሚያውቁት ቲክቶከሮቹ ችግር የለባቸውም። ደስ የሚለው ቆዳቸው ጠንካራ ነው። ስለ ቤተ ክርስቲያን ብቻ ነው የሚያስቡት ልጆች ዩቲዩበሮች። በቤተ ክህነት ውስጥ በተኛችሁበት ጊዜ የተነሱት የቲክቶክ ሲኖዶስ ብትሏቸው ምናምን ብትሏቸው የተጠሩበት ለአገልግሎት ነውና እንደ ሰማዕታቱ እንደውም በጣም በሚያስገርም መልኩ በጣም የሚያስደንቀው ነገር አብዛኛው ቲክቶከር አብዛኛው ዩቲዩበር አሁን እየቆረበ ነው። በጣም በሚያስገርም መልኩ በጣም በሚያስደንቀኝ መልኩ እግዚአብሔር በሚያውቅ ብንኖርም የእግዚአብሔር ነን ብንሞትም የእግዚአብሔር ነን። ማክሲመም ጥንቃቄ ለክርስቲያን ንስሐ መግባት ነው፣ ሌላ ነገር አይደለም። ማክሲመም ጥንቃቄ ካደረግን ንስሐ መግባት። የቤተ ክህነት ሰዎች ዋጋ በማትከፍሉበት ጊዜ እኚህ የከፈሉ ልጆች ምናልባት በሊቀ መዘምራን ተነስተው ሊሆን ይችላል። ስምም ባይጠራ ሌሎች ምናምን ስሙ ተጠንስቷል የተባለ ወንድማችንም ቢሆን ስለ ቤተ ክርስቲያን አንገቴን ብሎ ዋጋ እየሰጠ ያለ ግድ ባይሆንም እንመካከር። ስለዚህ ሊቀ መዘምራን ቴዎድሮስ ዮሴፍ ረገብ አድርገ ነው እንዳይደገም ድምፅ እንዲሆኑ ነው እንጂ የምንፈልገው ድምፅ እንዲታፈን አይደለም።
የትኛዎቹን ብፁዓን ሊቃነ ጳጳሳት ብለን መጠየቅ ያስፈልጋል። ግን የምንናገራቸው ሊቃነ ጳጳሳት በደንብ ስሙን የያዙት ቦታው ላይ